ጠንቋይ ቤቶች ሞሉት። ዘመናዊ ጠንቋዮች አንዳንድ ሐሰተኛ ነቢያቶች ወሰዱት። እንደኛ ማምለክ፣ እንደኛ መዘመር፣ እንደኛ መጸለይ፣ እንደኛ መቀደስ ይፈልጉ ነበር። ብዙ አፍሪካውያን እንኳን ኢትዮጵያውያን አፍሪካውያን ተስፋ ያረጉን ነበር። እንኳን ለአፍሪካውያን ለኢትዮጵያውያን መድረስ አልቻለም። ዘረኝነት የበላውን ወጣት አጣ ነው። መስቀሉን በጠሰ፣ መሳሪያውን አነገተ፣ ፍቅሩን ጣለ፣ ጥላቻውን ለበሰ። ታዲያ የታለ የደረስንልን? ኑሮ ተስፋ ያስቆረጠውን በዚህ ዓለም ተስፋ እንዳይቆርጥ የሚያጽናናው ይፈልጋል። ውጣ ወዮ እያለ የሚያለቅሰውን እንባውን የሚያብስለት ይፈልጋል። ውጣ። ጉድለት ይኖርብናል። ጉድለቱ ግን ዋና ነገር አይደለም። ልክ ነው። በጣም ብዙ ነገር ሊጎላችሁ ይችላል። እሱ ግን ዋና ነገራችን አይደለም። ከነ ጉድለቱ ነው አብርሃም የሚያገለግለው። ፈተናው በበዛ መጠን፣ ክፋቱ በባሰ መጠን የኛም አገልግሎት ሊብስና ሊተጋ ሲገባው ተፋዘናል። አንዳንዶቻችን ሊመጣ ያለው መከራ ሳይደፍቀን ዘመንና ጎርፍ አንድ ናቸው። የዘመን ጎርፍ ሳይወስደን ፈጥነ ራሳችንንም ሌሎችንም እናድን። ጊዜ የለኝም ሳትሉ፣ ቢዚ ነኝ ሳትሉ ማገልገል፣ ሁሌ ማገልገል። አገልጋይ ከሆንክ ሌሎችን ለመርዳት ካንተነት ውጣ የሚሉት ሊቃውንት የሚያገለግል ሰው ከሱነቱ መውጣት አለበት። ከኔነቱ ያልወጣ፣ ከኩራቱ ያልወጣ፣ ከትዕቢቱ ያልወጣ፣ ከልደመጥ ባይነቱ ያልወጣ፣ ከእኔ ባይነቱ ያልወጣ ሰው እግዚአብሔርን ሊያገለግለው አይችልም። ለዚህ ነው የሚያገለግል ሰው በሙሉ ከመውጣት ነው የሚጀምረው። አሁን እንዳልኳችሁ ውጣ፣ ከእኔነት መውጣት፣ ከልደመጥ ባይነት መውጣት፣ ከኩራትና ከትዕቢት መንፈስ መውጣት። እኔ 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 ከሚሉ ሐሳቦች ያልወጣ ሰው እግዚአብሔርን ሊያገለግለው አይችልም። እመኑኝ። ራሳችንን የምናገለግል ልንሆን እንችላለን እንጂ ከራሳችን ካልወጣን እግዚአብሔርን ልናገለግለው አንችልም። ለዚህ ነው መምህራን እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ብለው ያሉን። አንዳንዶቻችን እግዚአብሔርን ልናገለግለው እንችላለን፣ ግን እግዚአብሔርን አናውቀው። ይሄ ወደ ምን እንደሚቀየር ታውቃላችሁ? እግዚአብሔርን ሳይሆን የምናገለግለው የራሳችን አገልጋዮች ብቻ እንሆናለን። ወገኖቼ እግዚአብሔርን እያገለገልነው ነው ወይስ ራሳችንን እያገለገልነው ነው? ለዚህ ነው እግዚአብሔርን የሚያገለግሉ በሙሉ ይወጣሉ እና ወደ መስክ እንውጣ የሚለው ይሄንን ነው። ከራሳቸው ይወጣሉ። እኔን ይድላኝ ከማለት ይወጣሉ። የሌሎች ጉዳይ ያስጨንቃቸዋል። የሌሎች ሐሳባቸው ይሆናል። ስለ ሌሎች መዳን ይጨነቃሉ። በውጭ ስላሉቱ ያዝናሉ። ወደ ሌሎች ይወጣሉ። ወደ ሌሎች ይገሰግሳሉ። ወገኖቼ የሚያገለግል ሰው ይወጣል ያልኳችሁ ለዚህ ነው። ጌታም በወንጌል ያለውን ታስታውሳላችሁ። ሊከተለኝ የሚወድ ቢኖር ራሱን ምን ይበል? ይካድ። አያችሁ፣ መውጣት ማለት ይሄ እኮ ነው። የጌታችን አገልጋይ መሆን ማለት ራስን መካድ ማለት ለኔ ያለ ማለት ነው። የምንኖርለት ሕይወትና የምንኖርለት አምላክ የምንኖርለት ዓላማ እንዳላውቀን ከእኔነት መውጣት ማለት ነው። ለዚህ ነው ሊከተለኝ የሚወድ ቢኖር ራሱን ይካድ። አገልግሎት የሚጀምረው ራስን ከመካድ፣ አገልግሎት የሚጀምረው እኔነትን ከመተው ነው። አገልግሎት የሚጀምረው ፍጹም ከሆነች እግዚአብሔርን ከማስቀደም ነው። እንዲህ አይነት ሰዎች ናቸው መስቀሉን የሚሸከሙት። ጌታም ያለው ይሄንን እኮ ነው። ሊከተለኝ የሚወድ ቢኖር ራሱን ይካድ፣
መስቀሉንም ተሸክሞ ይከተለኝ ይላል። መከራውን የሚችለው ፈተናውን የሚታገሰው የሚመጣበትን ማዕበልና ነፋሳት ሁሉ የሚያልፈው መስቀሉን የሚሸከመው ራሱን የካደ ሰው ነው። ለምንድን ነው በአገልግሎት በፈተናዎች ሁሉ ጸንተን መቆየት ያልቻልነው ካል መስቀሉን መሸከም ለምን አቃተን ካል ስላልወጣን። የትኛውንም አገልጋይ ተመልከቱ ይወጣል። ለአገልግሎታችን አብነት ከሆነው ከመድኃኒታችን ተመልከቱ። መድኃኒታችን ኢየሱስ ክርስቶስ እኮ ወጥቶ ነው የመጣው። ወጣ። ከከበረው ዙፋኑ እስከ መስቀል ዙፋኑ ያለውን ርቀት ተመልከቱ። ይህ እኮ መውጣት ነው ወገኖች። እንዴ እግራችን ስር ማበሻ ይዞ ዝቅ ማለቱ እኮ ይህ እኮ መውጣት ነው። ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። ይህ እኮ መውጣት ነው። ወጥቶ እኮ ነው የመጣው ጌታችን። የሚያገለግል ሰው ይወጣል ያልኳችሁ እኮ ለዚህ ነው። ክብሬን አይልም፣ ልደመጥ አይልም፣ እዩኝ አይልም፣ ካልተከበርኩ አይልም፣ ትከሻ ለትከሻ አይለካካም፣ ባንዲራ ይዞ አያውለበልብም፣ ልታይም አይልም፣ ልመጻደቅም አይልም፣ አወድሱኝ አሞግሱኝም አይልም፣ ከባቢ የሚያበዛም አይደለም። የሚያገለግል ሰው እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ሲያገለግል እኮ እንደዚህ ነው የሆነው። ልታይ መቻለ ልታይ ቢል እኮ ሰው ሆኖ አይመጣም ነበር። መታየትን ቢፈልግ እኮ ፀሐይን ወይም ጨረቃን ወይም ከከዋክብት አንዱን ሆኖ እኮ ይገለጥ ነበር። ምዕመናን፣ የሚያገለግል ሰው እንደዚህ ነው። ስውር ብሎ እኮ ነው፣ ተሰውሮ እኮ ነው ጌታችን የመጣው። በዓለም ካሉ ገዢዎች አንዱስ እንኳን ይህን ጥበብ አላወቀውም እኮ ነው ያለው። ተሰውሮ እኮ ነው የመጣው። የእመቤታችን የቅድስት ድንግል ማርያም ድንግልና የጽንሷን ነገር የሞቱን ነገር ሰውሮታል እንደተባለ በስውር እኮ ነው ያገለገለው ወገኖቼ። እንዴ አትናገሩ እያለ እኮ ነው ያገለገለው። ታምራት እየሰራ ዝም ብሎ እኮ የሚወጣ ሰው እኮ እንደዚህ ነው። ዝም ብሎ እኮ ነው የሚያገለግለው። በጸጥታ እኮ ነው የሚያገለግለው። በዝምታ እኮ ነው የሚኖረው። አያችሁ፣ ከራሱ የወጣ ሰው አይጮህም። በዝምታ ነው የሚኖረው። ጌታችንንም እኮ ተመልከቱት። የተቀጠቀጠ ሸምበቆን አልሰበረም፣ የሚጤስን የጧፍን ክር አላጠፋም እኮ ነው የሚለው። በጭምትነት እኮ ነው የሚኖረው። የሚያገለግል ሰው እኮ እንደዚህ ነው እኮ። ጭምት እኮ ነው፣ ዝቅ ያለ እኮ ነው። ቀና እኮ የሚል አይደለም። ትከሻውን እኮ የሚያሳብጥ አይደለም። ሰዎች የሚያስፈልጋቸውን እንጂ እሱ የሚፈልገውን እኮ አይደለም የሚሆነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያገለግለን እኮ ሲመጣ ለሱ እኮ አይደለም የመጣው፣ ለኛ ነው የመጣው። የሚያገለግል ሰው ለሱ አይደለም ለሌሎች እኮ ነው የሚገዘግሰው። ይወጣል። ስለ ሌሎች ጥቅም ነው የሚኖረው፣ ለራሱ ጥቅም አይደለም የሚታገለው። ይወጣል አገልጋይ። ከጌታችን እንኳን ተመልከቱት፣ ወጥቶ እኮ ነው የመጣው። ከሱራፌል መላእክት አንዱ ሱራፌል እንኳን ተመልከቱት። ነብዩ ኢሳይያስ ወዮ ዓይኖቼ የሰራዊት ጌታ እግዚአብሔርን አይተውታልና ከንፈሮቼ የረከሱብኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል የምኖር እኔ ወዮ ጠፋው ባለ ጊዜ አታስታውሱም? ትንቢተ ኢሳይያስ ምዕራፍ 6 ላይ ከሱራፌል መላእክት አንዱ እየበረረ ወደ እኔ መጣ እኮ ነው የሚለው ወገኖቼ። እዩ፣ በባህሪያችን የማይዛመዱ መላእክት እንኳን እንዴት በረው ወጥተው ለሰው ልጆች እንደሚደርሱ እስኪ ተመልከቱ። ወጣ፣ በረረ። ከንፈሮቼ የረከሱብኝ፣ ከንፈሮቻቸው በረከሱባቸው ሰዎች የምኖር ወይኔ ብሎ ባለቀሰ ጊዜ አላስቻለውም። ወጣ ወገኖቼ፣ በረረ። ሂድ አላለውም፣ በረረ። ውጣ ብሎ ትእዛዝ አልሰጠውም፣ ወጣ። ጉጠት ይዞ ወጣ፣ ከንፈሮቹን ነካው፣ ፈወሰው፣ ወጣ ወገኖቼ፣ ወጣ። የሰው እንባ ማያስችለው ነው እውነተኛ አገልጋይ። መላእክትን እንኳን ተመልከቷቸው፣ መቼ ያስችላቸዋል ወገኖቼ? ወጣ። የሚያገለግል እኮ እንዲህ ነው። ለሌሎች የሚራራ ነው። የሌሎች የሚያስጨንቀው ነው። ሰዎች ሁሉ እንዲድኑ የሚያግዝ እኮ ነው የሚያገለግል ሰው ወገኖቼ። ይወጣል ያልኳችሁ እኮ ለዚህ ነው። መልአኩ እንኳን ወጥቶ እኮ ነው በሩ የደረሰው ወገኖቼ። ዛሬ ስንት እንባዎች አሉ የኛን መብረር የሚፈልጉ ወገኖቼ። ስንት የረከሱ ከንፈሮች አሉ። ስንት የተጨነቁ ልቦች አሉ። ስንት መግቢያ መውጫ ያጡ የሚደርስላቸው የሚፈልጉ ሰዎች እኮ አሉ።
ማን ነው በሮ የሚደርስላቸው? ወገኖቼ ትወጣላችሁ እናንተ ወገኖቼ። ይሄን ዓለም ተመልከቱት። ወጥቶ የሚፈውሰው እኮ ይፈልጋል። ረክሷል፣ የሚቀድሰው ይፈልጋል። ደክሟል፣ የሚያበረታው ይፈልጋል። አዝኗል፣ የሚያጽናናው ይፈልጋል። ተክዟል፣ የሚያስደስተው ይፈልጋል። አልቅሷል፣ እንባውን የሚያብስለት ይፈልጋል። በሌሎች ወጥመድ ተይዟል፣ ወጥመዱን የሚሰብርለት ይፈልጋል። የዓለም አምሮት፣ የዓይን አምሮት፣ የልብ ምኞት፣ የዓለም ውበት ያጠመደውን ማን ነው ከዚህ ነፃ የሚያወጣው? በሮ ደርሶለት የሚያድነው? ወገኖች እውነት ሰንበት ትምህርት ቤቶች በረን ወተን ማዳን ጀምረናል። እንጃ ትወጣላችሁ፣ የደከሙ እጆችን ታበረታላችሁ፣ የዛሉና የሰለሉ እጆችን ትደግፋላችሁ፣ ያዘኑ ልቦችን ታጽናናላችሁ፣ የፈረሱ ትዳሮችን ትጠግናላችሁ። ናይት ክለቡ በስቷል፣ ሺሻ ቤቱ በስቷል። ወገኖቼ እንዴት ባለ ወጥመድ ወጣቱ እንደተያዘ ታውቃላችሁ? ለእናንተ ምን ይነገራል? ከትላንት ይልቅ ዛሬ ብሷል። ከዛሬው ክፋት ይልቅ የነገው ወጥመድ ደግሞ ይብሳል። ማን ነው ለዚህ ወጣት በሮና ፈጥኖ የሚደርስለት? ወገኖቼ ሰው ይፈልጋል፣ አገልጋይ ይፈልጋል፣ የምስራቹን የሚነግረው ይፈልጋል። ሕዝብ ተክዟል፣ መግቢያ መውጫ አጥቷል፣ መጽናኛ አጥቷል፣ ወዮ እያለ ያለቅሳል። ማን ነው ለዚህ ሕዝብ የሚደርስለት? ውጡ ውጡ! እምታጽናኑ አጽናኑ፣ እምትደግፉ ደግፉ፣ እምትመክሩ ምከሩ፣ እምትሰብኩ ስበኩ፣ እምትጸልዩ ጸልዩ፣ ሱባኤ እምትያዙ ያዙ፣ እምትጸልዩ ጸልዩ። ውጡ ውጡ ውጡ! እኛ መውጣት ስላልቻልን እኮ ነው ሌሎች ወሰዱት። እኔ እውነት ነው። እኔ በልጅነት ሰንበት ትምህርት ቤት የሰማሁት አንድ የድራማ ቃለ ተውኔት አለ። ዘላለም ነጠላ ለባሽ ላይ መፎከር፣ ዘላለም አዳራሽ ውስጥ ዘላለም መዝሙር ማጥናት፣ ዘላለም መሰብሰብ። ስንቶች እኔና እናንተን ይጠብቃሉ መሰላችሁ? ወጣቶች ሚነግራቸው ይጠብቃሉ። መጣ ሄድን፣ በቃ እዛው ላይ ስንት ሰው አጥምቃችኋል፣ ስንት ሰው መልሳችኋል፣ ስንት የራቅ አቅርባችኋል፣ ስንት የተዘጋ መቅደስ ከፍታችኋል፣ ስንት ወጣቶች አጥምዳችኋል፣ ስንቶችን ከሱሳቸው ነቅላችኋል፣ ስንቶችን ከጫታቸው አውጥታችኋል፣ ስንቶችን ከዝሙታቸው አድናችኋቸዋል፣ ስንቶችን ከሲባጓቸው ሊታነቁ ካሉበት ሲባጓ አውጥቷችኋቸዋል። በቃ ሁሌ መዘመር የታል ሊወጣ ነው ወገኖቼ? ኢትዮጵያ ውስጥ እኮ ከ63% እስከ 70% እኮ ከ25 ዓመት በታች ነው። ቦታ እኮ ሊገኝልን አይገባም ነበር እኮ። ሌሎች በሉት፣ ኳስ ሜዳዎች ሞሉት፣ ግሮሰሪዎች ሞሉት፣ ፊልም ቤቶች ሞሉት፣ ጭፈራ ቤቶች ሞሉት፣ ስጋ ቤቶች ሞሉት፣ ግሮሰሪዎች ሞሉት፣ ጠንቋይ ቤቶች ሞሉት፣ ዘመናዊ ጠንቋዮች አንዳንድ ሐሰተኛ ነቢያቶች ወሰዱት። እዚህ ከቆመው መኪና በላይ ነግራችኋለሁ፣ እዛ ጋር ስመጣ የቆመው መኪና ይበልጣል። የታል ሊወጣ ነው? የታል የተጋደል ነው? የታል የበረታ ነው? ምእመና ብዙዎች እኮ ተስፋ ያረጉን ነበር። ታውቃላችሁ አይደል? ብዙዎች ተስፋ ያረጉን ነበር። የአፍሪካዊ እንኳን ያለውን አልሰማችሁም? ሐመር መጽሔት ላይ በልጅነቴ ነው ያነበብኩት። እናንተ ኢትዮጵያውያን ለብዙ አፍሪካውያን መጥፋት ተጠያቂዎች ናችሁ ያለውን አፍሪካዊ አልሰማችሁትም? ብዙዎች ተስፋ ያረጉ ነበር። እንደኛ ማምለክ፣ እንደኛ መዘመር፣ እንደኛ መጸለይ፣ እንደኛ መቀደስ ይፈልጉ ነበር። ብዙ አፍሪካውያን እንኳን ኢትዮጵያውያን አፍሪካውያን ተስፋ ያረጉን ነበር። እንኳን ለአፍሪካውያን ለኢትዮጵያውያን መድረስ አልቻለም። ዘረኝነት የበላውን ወጣት አጣ ነው። መስቀሉን በጠሰ፣ መሳሪያውን አነገተ፣ ፍቅሩን ጣለ፣ ጥላቻውን ለበሰ። ታዲያ የታለ የደረስንለት? እኛ ስላልሰበክ ነው ሌላ ሰበከው። እኛ ስላልደረስንለት ገዳይ ሆነ። ሟችም ገዳይም እኛ ሆን። የታለ የሰበክ ነው? ምእመና የታለ የተጋደል ነው? የታለ
እንዲሁ ዘግተን ማልቀስ፣ እንዲሁ ዘግተን መንጫጫት። ውጣ ውጣ። ኑሮ ተስፋ ያስቆረጠውን በዚህ ዓለም ተስፋ እንዳይቆርጥ የሚያጽናናው ይፈልጋል። ውጣ። ወዮ እያለ የሚያለቅሰውን እንባውን የሚያብስለት ይፈልጋል። ውጣ ውጣ። ሰልችቶት ተስፋ ቆርጦ ሃይማኖቱን ለመቀየር ያቆበቆባለ ውጣና አድነው። አልሰማችሁም? ሰምቻለሁ። እዚህ አንድ በጉራጌ አካባቢ ወለኔ የምትባል ቦታ የዛሬ 5 ይሁን 6 7 ዓመት የሰማሁታል። ሰልመው ብቻዋን የቀረች እናት አለች አለ ሳነብ። መቅደሱን እየከፈተች በገል ዕጣን እያደረገች መቅደስ አትከፍትም። ቤተ ክርስቲያኑ ተዘግቷል። ምን ታረጋለች? በቀዳዳው በበሩ በኩል ገል ዕጣን ይዛ ትሄድና እፍ እያለች ብቻዋን ታጥናለች አሉ። ሚነግራቸው ያጡ፣ ሚሰብካቸው ያጡ፣ ሚያጽናናቸው ያጡ። መቃብርህን ማን ይሸከማል ሲሏቸው ነው ጥልቅ የሚሉት። በቃ የታለ ያዝነው፣ የታለ ደረስንለት። ከተማ የታለ ይወጣልኛ። ጥምቀታችንማ እንደደመቀ ነው። እሰይ ከተማ ግን የታለ የሰበክነው አለ ጸንቷል። ያጋባችሁት ትዳር አለ። የዳራችሁት ትዳር ተባርኳል። የመጣው እኛ ጋር ቀርቷል። ደርሳችሁለታል። ና ወደ መስክን ውጣ። ወጣ፣ በሮ፣ ደረሰለት፣ አነጻለት። አሁንም የወጡ አገልጋዮች ያስፈልጋሉ። ከትላንቱ በላይ ዛሬ የሚበሩ አገልጋዮች ያስፈልጋሉ። የሚሰበሰቡ ብቻ አይደለም፣ የሚበሩ መዝሙር የሚቀሽሩ ብቻ አይደለም፣ የሚበሩ በሽንቁራቸው በኩል የሚቆሙ በተቀደደው ቦታቸው በኩል የሚደፍኑ አገልጋዮች ያስፈልጋሉ። ውጡ፣ ወጣቶች ላይ ድረሱላቸው። ና ወደ መስክን ውጣ ማለት እኮ ነው። ውጡ